በአደባባይ ተሰቀለ በዕለተ ዓርብ በመስቀል ላይ ዋለ። ቀኑ ጨለመ ጨረቃም ደም ሆነች። ከጲላጦስ ከሄሮድስ ሲሰደብ ሲከሰስ ተንገላታ። ተገፈፈ ለክፉዎች ተሰጠ። ዘበቱበት ግብዞቹ ተሳለቁ አይሁዶቹ። በ30 ብር ተሸጠ ለክፉዎች ተለወጠ። በአደባባይ ተሰቀለ በዕለተ ዓርብ በመስቀል ላይ ዋለ። ቀኑ ጨለመ ጨረቃም ደም ሆነች። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የክርስቶስ ቤተሰቦች በተለያየ ዓለም ላይ ሆናችሁ ይህንን ቃለ እግዚአብሔር የምትሰሙ የድንግል ማርያም የአስራት ልጆች እንዴት ከረማችሁ? እንዴት ዋላችሁ? እንዴት ሰነበታችሁ? አሜን። ሰማይና ምድርን ብርሃንና ጨለማን ገነትና ሲኦልን ሐሩርና ቁሩን አዋፈ ሰማዩን ዋሳተ ባሕሩን በእጁ መዳፍ ላይ አድርጎ በየፍላጎታቸው የሚያሰማራው አምላካችን መድኃኒታችን መጠጊያችን ኢየሱስ ክርስቶስ ያለ የነበረ የመጣ እንደገና ለፍርድ የሚመጣ የሌለበት ጊዜ የሌለ የማይኖርበት ጊዜ የማይኖር አልፋና ኦሜጋ መድኃኒታችን መድኃኔ ዓለም የተባረከ የተመሰገነ ይሁን። እንደዚሁም ደግሞ እውነተኛውን የጽድቅ መብልና እውነተኛውን የሕይወትን መጠጥ የወለደችልን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ስምርት ክብርት ወልዕልት አንቀጸ ብርሃን ማዕርገ ሕይወት ወማኅደረ መለኮት አንቀጸ ብርሃን ብጽዕተ ብፁዓን ቅድስተ ቅዱሳን እሞሙ ለሰማዕት ወእኅቶሙ ለመላእክት ሞገሰ ስብከቶሙ ለሐዋርያት የተባለች የገዛ ፈጣሪዋን ለመውለድ የተመረጠች ለሁላችንም ደግሞ እናት ተደርጋ በዮሐንስ በኩል የተሰጠችን ድንግል ማርያም ስሟ የተባረከ የተመሰገነ ይሁን። እንደዚሁም ደግሞ እኛንና የሰማዩ አምላካችንን እንደ ድልድይ ተዘርግተው የሚያማልዱን በጸሎታቸው የሚያስቡን ሊቃነ መላእክት፣ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት ሁሉ እንደየደረጃቸው ስማቸው የተባረከ የተመሰገነ ይሁን። ረድኤተ እግዚአብሔርን አጋዥ በማድረግ በዛሬው ዕለት የምንማርበት የትምህርታችን ርዕስ እስመ ቅንዓተ ቤትከ በልዓኒ እስመ ቅንዓተ ቤትከ በልዓኒ ትዕይርቶሙ ለእለ ይትዔየሩከ የሚል ነው ማለት ነው። ይህ አሁን የምናስበው
ይህንን ከእሑድ አንስቶ እስከ መጻጉዕ ያለው እሑድ ድረስ ምኩራብን የምናስብበት ቀን ስለሆነ በዛ በዕለቱ በሰንበቱ ዲያቆኑ ገባሬ ሰናይ ሆኖ የቀደሰው ዲያቆን የሰበከው ምስባክ ነው። የቤት ቀን ቅናት በልታኛለች የሚል ነው። በመዝሙረ ዳዊት ምዕራፍ 68 ቁጥር 9 ላይ ምዕራፍ 68 ቁጥር 9 ላይ በመዝሙረ ዳዊት ላይ የተጻፈ ነው። እንግዲህ ይሄ ነብየ ልበ አምላክ የተባለ ነቢይ ዳዊት የጻፈልን ይሄን በጣም ክርስቶስ ወደ ምድር ከመምጣቱ ቀደም ብሎ ነውና ይሄንን ገብተን በሶስት መንገድ ከፍለን እንመለከተዋለን። አንደኛው ኢየሱስ ለቤተ መቅደሱ ለምን ቀና የሆነ የሚል ነው። ሁለተኛው ኢየሱስ ቤተ መቅደሱን እንዴት ለምንድን ያጸዳው የሚለውን እናያለን። ሶስተኛና የመጨረሻው ደግሞ ዳዊትን እንደ እሳት ያቃጠለው ቅናት ለምንድን ነው እንዴት ነው የሚለውን ሶስቱን በቅደም ተከተል እናይና ትምህርታችንን እናበቃለን። የምንነጋገርበትን ቃለ እግዚአብሔር ሁሉ እግዚአብሔር ይግለጽልን። ከዚህ ከአእምሯችን ላይ ነጥቆ ሊወስድ የሚሯሯጥ ጠላታችን ጠላት ዲያብሎስ የወደቀ መንፈስ ነውና አሁንም ቀጥቅጦ ከእግራችን ስር ይጣልልን። እዝነ ልቦናችን ላይ የተቀመጠውን ቃለ እግዚአብሔር እንዳይወስደው በመልካም አለት ላይ ፍሬ እንዳፈራው እንድንሆን ስለ አንዱ ፋንታ 30 60 100 ያማረ ፍሬ የምናፈራበት እንዲያደርግልን ከወዲሁ ፈጣሪያችን አምላካችን መድኃኒታችን ኢየሱስ ክርስቶስን በታላቅ ትሕትና ሁላችንም እንጠይቃለን ማለት ነው። ከስሙ ስንነሳ አጠር ባለ መልኩ ምኩራብ፣ ሰቀላ፣ ከፍ ያለ የአይሁዶች ቤተ መቅደስ፣ ቤተ ጸሎት፣ ቤተ እግዚአብሔር አይሁዶች የሚገለገሉበት ቤተ እግዚአብሔር እንደዛ እየተደረገ በዘመኑ ይሰራል ማለት ነው። ምክንያቱም የሉቃስ ወንጌል ምዕራፍ 2 ቁጥር 13 ላይ የዮሐንስ ወንጌል ምዕራፍ 2 ቁጥር 13 ወይም ደግሞ የሉቃስ ወንጌል ምዕራፍ 19 ቁጥር 45 ላይ ቦአ ኢየሱስ ምኩራበ አይሁድ፣ ቦአ ኢየሱስ ምኩራበ አይሁድ ወመሐረ ቃለ ሃይማኖትን ለማስተማር ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ወደ አይሁድ ምኩራብ ገባ፣ የሃይማኖትንም ቃል አስተማረ ይለናል የሉቃስ ወንጌል ምዕራፍ 19 ቁጥር 45 ላይ ማለት ነው። ስለዚህ ምኩራብ እነሱ ለቤተ ጸሎት ለቤተ እግዚአብሔር የሚጠቀሙበት ልክኛውን ቤተክርስቲያን እንደምንለው ማለት ነው። በዘመነ ብሉይ እንደዛ ይሆናልና ጾመ ድጓውም ደግሞ ቦአ ኢየሱስ የሚል ነው። በምኩራብ ጊዜ ያሬድ ካዘጋጀልን ማለት ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ይትባሃል ሶስተኛውን ሳምንት ቅዱስ ያሬድ ምኩራብ ብሎ ሰይሞታል። ከዛ አንጻር ነው ማለት ነው። ስለዚህ የመጀመሪያው ቅድም ከተነጋገርናቸው ሶስቱ ነገሮች የመጀመሪያው ኢየሱስ ክርስቶስ ስለ ቤተ መቅደስ ለምን ቀና የሆነ ነው። ለምንድን ነው ቀና የሆነው ስንል ፈጣሪያችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከዘሩባቤል በፊት የሰራውን ሰለሞን የሰራውን ቤተ መቅደስ ክብሩን ገልጦበታል። ክብሩን መግለጥ ብቻ አይደለም፣ የአዳም ልጆች የተባለን እኛ ሁላችን የምንባረክበት ልክ አሁን ቤተክርስቲያኑን ሰርቶ የሰጠን እሱ ነውና ቤተክርስቲያን ሲባል እንዲሁ ሄደን ተሳልመን የምንመጣው አይደለም። ነፍሳችንን ከስጋችን ጋር መዋሃዷን የምንጠይቅበት ነው። ነፍስ የራሷን ስለ እግዚአብሔር ታስባለች፣ ስጋ የራሱን እንዳያስብ ስንሄድ ጥያቄ የምንመልስበት እግዚአብሔርን የምናመሰግንበት ነው እና ፈጣሪ አሁን ያለውንም ቤተክርስቲያን ከድሮ ያለውንም ቤተክርስቲያን ሁልጊዜም ቢሆን ለኛ ስሙን የምናመሰግንበት አድርጎ አስቀምጦልናል። ነገር ግን በሁለተኛ ዜና መዋዕል ምዕራፍ 7 ቁጥር 14 እና በአንደኛ ነገሥት ምዕራፍ 9 ቁጥር 3 ላይ እንደዚህ ተብሎ ተቀምጧል። በዚህ ቤተ መቅደስ ለሚጸልይ ዓይኖቼን ይገለጣሉ፣ ጆሮቼ ይሰማሉ። ፊቴን ቢፈልጉና ራሳቸውን አዋርደው ቢጸልዩ ከሰማይ ሆኜ እሰማቸዋለሁ። ይህን ቤት ቀድሼዋለሁ። ቤተ መቅደሱን ማለት ነው፣ ሰለሞን የሰራውን ይህን ቤት ያ ለእስራኤል የተሰራው ለእስራኤል ዘሥጋ ፍጻሜው ግን እኛ ድረስ ይመጣል ማለት ነው። ይህን ቤት ቀድሼዋለሁ፣ ዓይኖቼም ልቤም ዘውትር በዚህ ይሆናሉ። ኃጢአታቸውን ይቅር እላለሁ። ምናቸውን ይቅር እላለሁ? ኃጢአታቸውን ይቅር እላለሁ አለ ማለት ነው ፈጣሪ። ሰላም
ሰላም ለአዕይንቲከ ከመ ምሉእ ምቃለ ማይ እለ ይትረአያ ወትረ በመንፈሰ ርሱ ኢየሱስ ክርስቶስ መስተስርየ ኩሉ ጌጋይ እንዳለ ኃጢአትን ይቅር የሚለን አምላካችን መድኃኒታችን ኢየሱስ ክርስቶስ ሄደን የምንጸልይበት ጆሮቼ አይኖቼ ሁሉ ዘውትር እዛ ቤተ መቅደስ ውስጥ ናቸው። ራሱን አዋርዶ ጎንበስ ብሎ ለሚጸልየው ደግሞ ምሕረትን እሰጠዋለሁ ኃጢአቱንም ይቅር እለዋለሁ አለ ማለት ነው። ስለዚህ እንደዚህ ብሎ የቀደሰውን ቤት ያው በምኩራብ የሆነውን ነገር እንመጣበታለን። እንደዚህ የቀደሰውን ቤት እነሱ ለዕቃ መሸጫ ለበጎች ለርግቦች መሸጫ አድርገውት አየ ማለት ነው። ይሄ ቤተ መቅደስ ግን ክብሩ የተገለጠበት ነው። ምክንያቱም ሁለተኛ ዜና መዋዕል ምዕራፍ 7 ቁጥር 14 ቁጥሩንና ምዕራፉን ብትይዙት ጥሩ ነው፣ ሄዳችሁ ስታነቡ እንድትረዱት ነው። አለበለዚያ ግን የተሳሳተ ኢንፎርሜሽን እየሰጠናችሁ እንደሆነ ስለማይታወቅ ሄዳችሁ ደግሞ ማረጋገጥ ያስፈልጋል ማለት ነው። ብልህነት ነው። እግዚአብሔር በጥበብ መርምሩኝ፣ በማስተዋል መርምሩኝ፣ እኔን በመፈለግ መርምሩኝ ይገለጥላችኋለሁ። እኔን ባለመፈለግና ያለ ጥበብ ብትመረምሩኝ ግን እንኳን ልገለጽላችሁ እሰወርባችኋለሁ ይላል ቅዱስ ቄርሎስ በሃይማኖተ አበው ምዕራፍ 49 ቁጥር ክፍል 78 ላይ የጻፈ ነው። በጥበብ መመርመር አለባችሁ ሄዳችሁ ያነበባችሁ ማለት ነው። ሌላው አንደኛ ነገሥት ምዕራፍ 9 ቁጥር 3 ላይ የተጻፈውን አገነዛዙ ማለት ነው። ስለዚህ እግዚአብሔር ለምንድነው ቀናዬ የሆነው ስንል እንደዚህ ባርኮ ቀድሶ ብዙ ክርስቲያኖች እግዚአብሔርን የሚፈልጉ እየሄዱ የሚፈወሱበት ነበረ። ነገር ግን የአዳም ዘሮች ከኛ ኃጢአት አንጻር ግን ሌሎች ኃጢአታችን በዝቶ እግዚአብሔር ለተወሰነ ጊዜ ዝም ቢለን ናቡከደነጾር ገብቶ ነገሩን አበላሽቶታል። መሰረታችን ግን ቤተ ክርስቲያኑ ነው። የናቡከደነጾር ታሪክ ካልን ወደ ብዙ ስለምንገባ ስለዚህ ለምንድነው ቀናዬ የሆነው ሲል ይህንን ያህል ራሱ የቀደሰው ቤተ ክርስቲያን ዛሬ መሸጫ መለወጫ እንደገና ደግሞ ክፋት ተንኮል እንደገና ጣዖት ሁሉ እስከ ማምለክ ደርሰውበታልና ከዛ የተነሳ ፈጣሪ እስመ ቅናተ ቤትከ በልዐኒ ብሎ ዳዊት ይጻፈው እንጂ በዳዊት ላይ አድሮ የሚናገር ግን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው ማለት ነው። ሌላው ለምንድነው ቀናዬ የሆነው ስንል ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ አልፋና ኦሜጋ ራሱ እኔ ቀናዬ ነኝ ብሏል። መዝሙረ ዳዊት ምዕራፍ 93 ላይ ብትሄዱ ቀናዬ አምላክ ተገለጠ፣ እግዚአብሔር መስተበቅል እግዚአብሔር መስተበቅል ገሃደ ተገለጠ፣ የሚበቀል አምላክ ተገለጠ ብሎ በመዝሙር 93 ላይ ጽፎልናል። ስለዚህ ራሱ ፈጣሪ ቤቱ ሲነካበት እኛ ክርስቲያኖች ሲነካበት ጠላት ዲያብሎስ እኛን ለማሸማቀቅ እኛን ደግሞ ይዞን ወደ ጨለማ በሚሄድ ሰዓት ፈጣሪ ለኛ መላእክቱን ልኮ ቀናዬ ሆኖ ይጠብቀናል። አይደለም ቤተክርስቲያኑ አይደለም ቤቱ የራሱን ቤትና ስለዚህ እኔ ቀናዬ ነኝ ብሏል። እንደውም ተገለጠ እግዚአብሔር መስተበቅል እግዚአብሔር መስተበቅል ገሃደ እግዚአብሔር ይበቀላል ተበቃይ ነው አለና እንደገና ደግሞ ያ ተበቃዩ አምላክ ተገለጠ ብሏል ማለት ነው። ስለዚህ ከዛ አንፃር ነው። ሌላው ዘጸአት ምዕራፍ 20 ቁጥር 6 ያዙ። ዘጸአት ምዕራፍ 20 ቁጥር 6 ፈጣሪያችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ቤተ ክርስቲያኑ ሲቀና ስለ ክርስቲያን ሲቀና እኛ ስንነካበት ስለማይወድ ከፍጡራን ሁሉ አስበልጦ የሱ አድርጎ የፈጠረን እኛ በጠላት ዲያብሎስ ስንነካ ቤተ ክርስቲያን ተነካ እኛ ተነካ ማለት ነው። ቤተ መቅደስን የሚያፈርስ እኮ አፈርሰዋለሁ እናንተ የእግዚአብሔር ቤተ መቅደሶች ናችሁ ብሎናልና ምን ተብሎ ተጽፏል? አሁን በነገርኳችሁ ላይ ዘጸአት ምዕራፍ 20 ቁጥር 6 ላይ ለሚወዱኝና ትእዛዜን ለሚጠብቁ ሁሉ እስከ 1000 ትውልድ ድረስ ለሚወዱኝና ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማድረግ እኔ እግዚአብሔር አምላክህ ቀናተኛ ነኝ፣ አምላክ ነኝ። ከኔ ውጪ ሌላ አምላክ አታምልክ፣ አትስገድላቸውም ይላል ማለት ነው። በጣም ደስ የሚል እኔ ቀናተኛ ነኝ፣ ምሕረትን ግን የማደርግ ነኝ። እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝ፣ ከኔ ውጪ ሌላ አምላክ የለም። እኛ ራሱ እግዚአብሔር ወልድ ለሁለት ጌታ አትገዙ ብሎናል። እኛ የምንገዛለት
የድንግል ማርያም ልጅ ከሰማይ የወረደ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር አብ በእዘዝ በአገዛዝ ይህን ዓለም በማሳለፍ አሳልፎ በመፍጠር በባህሪ በመንግስት አንድ አምላክ አንድ መለኮት ብለን የምናምነው ሶስት አካላት ያሉት ቅድስት ሥላሴን የምናምን የእግዚአብሔር ልጆች ነን። እግዚአብሔር የሚባል አምላክ ነው ያለን። ከአባቱ ጎን ሳይለይ ኢየሱስ ክርስቶስ መጥቶ የኛን የተፈረደብንን በራሱ አድርጎ ውድ ነፍሱን እስከ መስጠት ተቀዳሚ ተከታይ የሌለው አንድያ ልጁን እስከ መስጠት ይላልና የሰጠን የእግዚአብሔር ነን። እኛ የሌላ የጨለማ አይደለንም። ጨለማውን የሚያመልኩ ሰዎች በጣም ገንዘብ አላቸው፣ ገንዘብ ሰጥቷቸዋል፣ ግን በጭንቀት ነው የሚኖሩት። ሰላም እንቅልፍ እንኳን አይተኙ። እኛ ግን እንቅልፍ እንተኛለን። ከእግዚአብሔር ጋር ነው ያለ ነው ጨለማ ውስጥ ስለሆኑ ከጨለማ ገዝቷቸዋል። ጨለምተኛው ከገዛበት ቦታ ግን አንድ ነገር አቅርቡ የሚላቸውን ነገር ባያቀርቡ በሰከንድ ውስጥ ያጠፋቸዋል። ኦልሬዲ ፈርመው በደማቸው ያንተነን ብለውታል ማለት ነው ለጨለማው ገዢ። እኛ ግን የእግዚአብሔር የሆነው ግን አንፈራም፣ አንጨነቅም። ለምን? ከአምላካችን ጋር ነው የምንኖረው። ለምን? እሱም ይተተክዙ ብሏል። አትጨነቁ፣ ስለነገው ነገ ራሱ ያውቃል፣ አትጨነቁ ብሏል ማለት ነው። አንጀታችንን ከሚያረሰርስ የአምላካችን ቅዱስ ቃል አንዱ ምንድነው? አትጨነቁ ነው የሚለን ማለት ነው። ስለዚህ ዘጸአት ምዕራፍ 20 ቁጥር 26 ላይ እኔ ቀናተኛ አምላክ ነኝ ብሏልና ነው ማለት ነው። ለምን? እግዚአብሔር ቀና የሆነ ለሚለው። ስለዚህ ሁለት ነገሮች አይተናል ማለት ነው። ከመጀመሪያው ነጥብ ኢየሱስ ክርስቶስ ስለ ቤተ መቅደሱ ለምን ቀና የሆነ የሚለውን ሁለት ነጥቦች አይተናል። ቤቱ የተባረከ የተቀደሰ ስለነበረ ያ የቤት ቅናት እንደበላው፣ ሌላው ደግሞ ለምን ቀና የሆነ ስንል ራሱ ፈጣሪያችን አምላካችን ኢየሱስ ክርስቶስ እኔ ቀናተኛ አምላክ ነኝ፣ ወደ እኔ ጋር ብቻ ሁኑ፣ እኔ ብቻ ነኝ አምላክ፣ ለሌላ አትስገድላቸው፣ ለማታውቀው ነገር ሁሉ አትስገድ፣ እኔ አምላክን አምልክ ብሎ ስለነገረን ማለት ነው። ስለዚህ ሁለተኛው ነጥባችን ደግሞ ቤቱን ያጸዳው ኢየሱስ ቤተ መቅደሱን ለምን አጸዳው፣ እንዴት አጸዳው፣ ለምን አጸዳው የሚለው ነው። የመጀመሪያውን ጨርሰናል ማለት ነው። በአደባባይ ተሰቀለ በዕለተ ዓርብ በመስቀል ላይ ዋለ። ቀኑ ጨለመ፣ ጨረቃ